ሰው ቢበደለን ውጫዊ አካላችን ነው የሚበድለው፣ ይጎዳው፣ ገንዘባችንን ነው የሚጎዳው። ሰው ግን ራሱን ሲበድል የሚበድለው ነፍሱን ነው። አንድ ያለችው ነፍሱ የሰው ልጅ ነፍሱ ከአይኑም ከእጁም ከእግሩም ከንብረቱም በላይ ናት። ገንዘብ ይተካል፣ አካል ይታከማል። ትልቁ በደል ነፍስን መበደል ነው። ነፍሳችንን የምንበድለው ከማንም በላይ እኛ ራሳችን ነን። በምን? አላህ የከለከለንን በመዳፈር። ሰዎች አካላዊ ጥቃት አድርሰውብን ከምንጎዳው በላይ ወንጀል ስንሰራ ነፍሳችን ትጎዳለች። ከአላህ ጋር ያለን ግንኙነት ይበላሻል። አላህ በተከበረው ቃሉ ቁርአን ውስጥ ያለ ረጅም መሐላ ምሎ የነገረን እውነታም ይሄ ነው። ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ። ቁርአን ላይ የተለያዩ የመሐላ አይነቶች አሉ። ቁርአን ውስጥ ካሉ መሐላዎች ሁሉ ረጅሙ መሐላ የተማለው የነፍስን ጉዳይ ለመግለጽ ነው። የነፍስን ጉዳይ ሁኔታ ለማሳሰብ ነው። ብዙ መሐላዎችን ብሎ መጨረሻ ላይ አላህ ምን አለ? ቀድ አፍለሐ መን ዘካሃ፣ ነፍሱን ያጠራት ያጸዳት ሰው፣ የጠበቃት የተንከባከባት ሰው ዳነ፣ ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያዋረዳት ሰው ደግሞ ከሰረ፣ አፈረ፣ ተዋረደ ይላል። ቁርአን ውስጥ ከፋቲሃ እስከ ሱረቱ ናስ ብንቀራ ብናገላብጥ የነፍስን ጉዳይ ለመንገር ከተማለው የበለጠ ረጅም ተደጋጋሚ መሐላ የለም። አንድ መሐላ፣ ሁለት መሐላ፣ ሶስት መሐላ እናገኛለን ለአንድ ለትልቅ ጉዳይ ሁለት ሶስቴ ይምላል አላህ። ግን 10 አካባቢ መሐላዎችን ብሎ አላህ የነገረን ነገር ቢኖር ምንድነው? ነፍሱን ያጸዳት ሰው ዳነ፣ ትልቅ ሰው ሆነ፣ ያሰበው ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያረከሳት ሰው ደግሞ ከሰረ፣ ተዋረደ ይላል። ነፍስ በምንድን ነው የምትቆሸው፣ የምታንሰው፣ የምትዋረደው? በወንጀል ነው፣ አላህን በማስቆጣት። ነፍስ በምንድን ነው የምትጠራው፣ የምትጸዳው፣ የምታድገው ከተባለ ደግሞ አላህን ተባረከ ወተዓላ በመታዘዝ መልእክተኛውን በመታዘዝ ኸይር ስራ በመስራት ከወንጀል በመራቅ ነው። ስለዚህ በ12ቱም ወራት ዓመቱን ሙሉ እድሜ ልካችንን ማለት ነው ከእናታችን ሆድ ወተን ከዱንያ ወተን ቀብር እስክንገባ ድረስ ወንጀልን ልንርቅ ልንጠነቀቅ ይገባናል። ወንጀል ዱንያንም አኼራንም ያበላሻል፣ ቀልብን ያደርጋል፣ ርዝቅን ያጠባል፣ አካልን ያደክማል፣ ልብን አእምሮን በአግባቡ ስራውን እንዳይሰራ ያደርገዋል። የኢማንን ኑር ፊት ሰውነት እንዲያጣ ያደርጋል። የሰው ልጅ ኸይር ስራ በሰራ ቁጥር ከወንጀል በራቀ ቁጥር አእምሮው ይበስላል፣ ልቡ ጤነኛ ይሆናል፣ አኼራን አሻግሮ ማየት ይችላል። የሰው ልጅ ወንጀል ሲሰራ ወንጀል ሲደራርብ ሲደጋግም ደግሞ አቅሉ ይታወራል፣ ልቡ ይበላሻል፣